ሩታ ከሁሉም ሰው ብትርቅና ልጇን በስነ ስርዓት በበቃ ከሁሉም ርቃ ከማንም ከዚህ ሁሉ ፋሚሊ ርቃ ሩታ ልጇን ብታሳድግ በጣም የተሻለ ነገር ነው ባይነኝ። እኔ እንደራሴ ግሌ ሐሳብ ቤተሰቦች ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋቸውን እንዳትረሱ። ምክንያቱም ሳስበው በውሸታም ሰዎች የተከበበች ነች ሩታ፣ በአስመሳይ ሰዎች የተከበበች ነች ሩታ ማለት ነው ከባሏ ጀምሮ። ሲቀጥል አብርሽ ተመልሶ ቢመጣ ባል አይሆንሽም። ሄርሜላንም አንቺንም እየፈለገ ባል ሊሆንሽ አይችልም። ለሁለታችሁ የሚጠቅም ወንድ አይደለም እሱ ሲጀምር ማለት ነው። እማይረባ ነው በቃ እማይረባ የወረደ ወንድ ማለት እሱ ነው። ምንም በቃ መተት ምናምን ስለ መተት ማውራት እንደ ምንድነው? ስክሮል ሲደረግ በቃ ስለ መተት ድግምቱ ተገኘ ሀብሉ እንደዚህ ሆነ ምናምን። አረፍቱ በእናታችሁ በቃ ሩታ እውነት። ሲቀጥል እሱ ይጻጻፋል ከሄርሜላ ጋር በድብቅ ይጻጻፋል። ምንም የታመመ ሰው አይደለም። ማንም አብርሽም ማልሽው ዳኒም ማልሽው ዳኒ ወንድም ማልሽው ቡዜነሽ ማነሽ ምናምንም ማልሽው ላንቺ የሚጠቅሙሽ ሰዎች አይደሉም። ስለዚህ ከነሱ ከሁሉም ጫጫታ ከዚህ ሁሉ ግርግር ርቀሽ የራስሽን ላይፍ የራስሽን ህይወት ልጅሽን በስነ ስርዓት ብታሳድጊ ባይነኝ እኔ እንደኔ ማለት ነው። እንደ ግሌ ሩትዬ ይሄን ቪዲዮ ላይክ ሼር በማድረግ እንዲደርሳት አድርጉልኝ።